ሰላም ወደ ሂስቶሪካል ዋይፍ በደህና መጡ። የታሪክ አፍቃሪያን እንዴት ናችሁ? ዛሬም በአዲስ ታሪክ ተገናኝተናል። ሂስቶሪካል ዋይፍ ላይ ስለ ታሪካዊ ክስተቶችና ስለ ታላላቅ ሰዎች እንማማራለን። በዚህ ቻናል ላይ ስለ ዓለማችን አስደናቂ ታሪኮችና ቅርሶች ያገኛሉ። ካለፉት ዘመናት ድንቅ ታሪኮች ጋር እንተዋወቃለን። በየሳምንቱ ቀን አዳዲስና አስደናቂ የታሪክ ቪዲዮዎችን ይጠብቁ። በቅርቡ ስለ የርዕስ ጉዳይ አዲስ ትረካ ይዘን እንቀርባለን። ይህ ቻናል የታሪክን ዕውቀት ለማሳደግ ያለመ ነው። ቻናላችንን ሰብስክራይብ በማድረግ የሂስቶሪካል ዋይፍ ቤተሰብ ይሁኑ። ቪዲዮውን ከወደዱት ላይክ ያድርጉ። እንዲሁም አስተያየት ኮሜንት ይስጡ። የማሳወቂያውን ምልክት ቤል በመጫን አዲስ ቪዲዮ ሲጫን በፍጥነት ይድረሰው። አቶ መለስ ዜናዊ 1955-2012 ትውልድና ዕድገት አቶ መለስ ዜናዊ ግንቦት 8 ቀን 1955 ዓመተ ምህረት አድዋ ላይ ተወለዱ። ትምህርታቸውን በአዲስ አበባ ጄኔራል ዊንጌት ትምህርት ቤት የተከታተሉ ሲሆን በኋላም በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ጀመሩ። ከዚህ የትጥቅ ትግል በ1970ዎቹ አጋማሽ ላይ የደርግን መንግሥት ለመቃወም ትምህርታቸውን አቋርጠው ትጥቅ ትግልን ተቀላቀሉ። የትግራይ ሕዝብ ነጻነት ግንባር ትህነግ መሥራችና መሪ ነበሩ። ከዚህ ወደ ሥልጣን መያዝ ግንቦት 1983 ዓመተ ምህረት የደርግ መንግሥት ከወደቀ በኋላ የሽግግር መንግሥት ፕሬዝዳንት ሆነው አገልግለዋል። በ1987 ዓመተ ምህረት ደግሞ የኢትዮጵያ ጠቅላይ ሚኒስትር ሆነው እስከ ዕለተ ሞታቸው ድረስ አገልግለዋል። ከዚህ ወደ ዋና ዋና ሥራዎች በጠቅላይ ሚኒስትርነት ዘመናቸው የኢኮኖሚ እድገትን ለማምጣት፣ ድህነትን ለመቀነስ እንዲሁም የትምህርትና የጤና አገልግሎቶችን ለማሻሻል ትኩረት ሰጥተው ሰርተዋል። በተጨማሪም የፌዴራሊዝም ሥርዓትን በኢትዮጵያ እንዲተገበር አድርገዋል። ከዚህ ሞት አቶ መለስ ዜናዊ ነሐሴ 13 ቀን 2012 ዓመተ ምህረት ከዚህ ዓለም በሞት ተለይቶል። መንግሥተ ሰማይ ያወርሳቸው።